የፀጉርሽን የተፈጥሮ ፍላጎት አውቀሽ ትክክለኛውን የብሉ ማጂክ አይነት መምረጥ እጅግ ወሳኝ ነው። ብሉ ማጂክ የተለያዩ የፀጉር ችግሮችን ለመፍታት የተዘጋጁ 7 ዋና ዋና አይነቶች አሉ። ነገር ግን ተስማሚ ያልሆነውን የተዘጋጀውን ምርት መጠቀም ፀጉር ላይ ከፍተኛ ጉዳት ሊያደርስ ይችላል። ለምሳሌ የራስ ቅልሽ በጣም ዘይት እያመነጨ ተጨማሪ ዘይት የበዛበትን መቀባት የራስ ቅል ቀዳዳዎችን ለመድፈን ፀጉር እንዲነቃቀል ሊያደርግ ይችላል። ወይም በጣም የደረቀ ፀጉር እያለሽ ቀለል ያለውን በብሉ ማጂክ መጠቀም ፀጉርሽን ይበልጥ እንዲሰባበርና እንዲያልቅ ያደርገዋል። ስለዚህ ፀጉርሽ እንዳይጎዳ የሚስማማውን በጥንቃቄ መምረጥ አለብሽ። ዛሬ በእያንዳንዱ የብሉ ማጂክ ፀጉር ቅባት አይነት ላይ ሰፋ ያለ ማብራሪያና አጠቃቀማቸው በዚህ ቪዲዮ ይዤልሽ ቀርቤያለሁ። ፀጉራችን ለማዳን እስከ መጨረሻው እንድታይ እመክርሻለሁ። አንደኛ ብሉ ማጂክ ኮንዲሽነር ሄር ራይስ። ይህ ምርት የብሉ ማጂክ ብራንድ መለያና የመጀመሪያው አንጋፋ የፀጉር ቅባት ነው። ዋናው ጥቅሙ በፀጉር ውስጥ ያለውን እርጥበት ፎሊፎ or ደግሞ ሞይስቸር ሎክ በመያዝ ፀጉር ሙሉ ድርቅ እንዳይል በማድረግ ነው። የፀጉር ክሮች በቀላሉ እንዳይሰባበሩ የመለጠጥ አቅማቸው ይጠነክራል። እንዲሁም ለፀጉር በጣም የሚያምርና ጤናማ ወዝ or ደግሞ ሻይን ያደርገዋል or ይሰጣል። በተለይ የፀጉርን በሙቀት ከመተኮስ ወይም ሹሩባ ለመሰራት በፊት ለመቀባት በጣም ተመራጭ ነው። ሆኖም ግን ፔትሮሊየም ይዘት ከፍተኛ ስለሆነ በሳምንት 1 ወይም ከ2 ጊዜ በላይ መጠቀም የራስ ቅል ቀዳዳዎችን ሊደፈን ስለሚችል በትንሹ መጠቀም ይመረጣል። ሁለተኛ ብሉ ማጂክ ኢንዲያን ሄምፕ። ይህ አይነቱ ቅባት ተፈጥሯዊ የእጽዋት ተዋጽኦዎች እንደ ህንድ ሄምፕ፣ ጆጆባ ዘይት፣ አሎቬራ እና አረንጓዴ ሻይ ጋር ተዋህዶ የተዘጋጀ በመሆኑ ለየት ያለ ነው። ይህን ሄምፕ ይዘቱ የራስ ቅል የደም ዝውውርን በማነቃቃት የፀጉርን እድገት በከፍተኛ ሁኔታ ይደግፋል። በተጨማሪም የራስ ቅል ላይ የሚፈጠሩ ማሳቶችና መቆጣቶችን የማስታገስ ልዩ ባህሪ ያለው ፀጉራቸው ለሚሳሳ ለሚነቃቀልና በኬሚካል ብዛት ለተጎዳ ሰዎች እጅግ ፍቱን ሊሆን የራስ ቅልን በደንብ እያሹ በመቀባት የፀጉር ስሮች ለመመገብ ይጠቅማል። ሶስተኛ ብሉ ማጂክ ፐርጋመንት ሄር ኤንድ ስካልፕ ኮንዲሽነር። የበርጋሞት or ደግሞ ፐርጋሞት ዘይት የያዘው ይህ ቅባት በተለይ የራስ ቅል ጤንነት ተብሎ የተሰራ ነው። የራስ ቅል መድረቅና ከድርቀት የሚመጣ ፖሮፖርን መፍጠርን በመከላከል ረገድ በጣም ታዋቂ ነው። የበርጋሞት ዘይት ተፈጥሯዊ አንቲባክቴሪያል ባህሪ ስላለው የራስ ቅልን ከተለያዩ ኢንፌክሽኖች ያጸዳል። ፀጉርን በጣም ለስላሳ በቀላሉ የሚፈጠርና የሚታዘዝ ማኔጀብል ያደርገዋል። ፀጉርሽ በጣም ጥቅጥቅ ያለና ለመጠጣት የሚያስቸግር ከሆነ ይህንን ቅባት በመጠቀም የፀጉር መያያዝን ያስቀራል። አራተኛ ብሉ ማጂክ ኮኮናት ኦይል ሄር ኮንዲሽነር። ይህ ቅባት የኮኮናት ዘይት ያለውን የተፈጥሮ እርጥበት ሰጭነት ከብሉ ማጂክ ጥንካሬ ጋር ያዋሃደ ምርት ነው። የኮኮናት ዘይት ወይም ፀጉር ክሮች ውስጥ በጥልቀት ሰርጎ የመግባት አቅም ስላለው ፀጉርን ከውስጥ ይመግባል። የፀጉር ጫፍ መበለዝን፣ መሰንጠቅን፣ ስፕሊት ኤንድስ እና መድረቅን ይከላከላል። ፀጉራቸው በጣም ሻካራና ውሃም እርጥበት የመምጠጥ አቅሙ ዝቅተኛ ስላልሆነ ወይም ደግሞ በእንግሊዝኛው ሎው ፖሮሲቲ ሄር የምንለው ፀጉር ፍጹም ተስማሚ ነው። ፀጉሩን ከታጠቡት በኋላ ጥቂት ውሃ በፀጉሩ እንዳለ ይህን ቅባት ለመቀባቱ እርጥበቱ ሳይበን ረዘም ያለ ጊዜ እንዲቆይ ማድረግ ይችላል። አምስተኛ ብሉ ማጂክ ካስተር ኦይል። ይህ ምርት የጎሎ ዘይት ወይም ደግሞ ካስተር ኦይል እና የሺያ ቅቤ ሺያ በተር ጥምረት ነው። የጎሎ ዘይት በውስጡ ባለው ኦሜጋ ፋቲ አሲድ አማካኝነት የፀጉሮች ክሮች ወፍራምና ጠንካራ ያደርጋል። የሺያ ቅቤ ደግሞ ፀጉርን ያለሰልሳል። በኬሚካል ፐርም ሪላክሰር ወይም በሙቀት ለተጎዳና ለተዳከመ ፀጉር እንደ ማከሚያ ትሪትመንት ያገለግላል። የፀጉርን መሰባበር በከፍተኛ ሁኔታ ስለሚቀንስ ፀጉር ሳይቆራረጥ እንዲረዝም ያደርጋል። በተለይ ፀጉር መስመር ኢዴስ ከተጎዳባቸው ሰዎች አካባቢውን መልሶ ለማሳደግ በጣም ይመረጣል። ስድስተኛ ብሉ ማጂክ ሱፐር
Slow Grow። ይህ አይነቱ ብሉ ማጂክ በቀጥታ ለፀጉር እድገት ተብሎ የተቀመመ ልዩ ፎርሙላ ነው። በውስጡ የያዛቸው ንጥረ ነገሮች የፀጉር ስር እብጠቶች ሄር ፎሊክስ በማነቃቃት አዲስ ፀጉር እንዲበቅልና እንዲፋጠን ያደርጋል። ፀጉራቸው በከፊል ለተሳባቸው ሰዎች በጣም ጠቃሚ ነው። ቅባቱን በጣት ጫፎች በመውሰድ በሳምንት 2-3 ጊዜ ራስ ቅል በደንብ እያሹ ማሰጅ እያደረጉ መቀባት ውጤታማነቱን ይጨምረዋል። ፀጉርን ከማሳደጉም በላይ የራስ ቅልን ጤናማ ያደርጋል። 7ኛ ብሉ ማጂክ ሄር ፍሪ። ስሙ እንደሚያመለክተው ይህ ቅባት ለፀጉር እውነተኛ ምግብ ነው። በውስጡ ቪታሚን ኤ፣ ቪታሚን ኢ እና የተለያዩ ፕሮቲኖች ይዟል። እነዚህ ቪታሚኖች ፀጉርን ከአካባቢ ብክለትና ከፀሐይ ጨረር ጉዳት ይከላከላል። ፕሮቲን ደግሞ የፀጉር መዋቅር ያጠናክራል። ተፈጥሮ ወዙን ያጣ፣ የደበዘዘ፣ የደረቀ ፀጉርን መልሶ ህይወት ለመስጠት ያገለግላል። ፀጉር ሁልጊዜ ጤናማ፣ ወፍራም እና አንጸባራቂ ሆኖ እንዲቆይ ለሚፈልግ ሰው በየቀኑ ወይም በየ2 ቀኑ በትንሹ ለመቀባት ተስማሚ ነው። ይህን ይመስላል የብሉ ማጂክ አይነቶች እና አጠቃቀሞች። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ካሁኑ ላይክ እና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ይህን የመሰለ ተፈጥሯዊ ውበት እና የጤና ምስጢራትን ሁልጊዜ ቀድማችሁ ለማግኘት ቻናላችንን አሁንም ሰብስክራይብ ያድርጉ። እናመሰግናለን።